የቡርቃ ዝምታ ላይ ችግር የለበትም ተቃውሞ ግን በቡርቃ ዝምታ ላይ የሚነሳው ተቃውሞ በዘር ላይ ተመሰረተ ነው አሁን ምንድነው የሚሉት ያኖሌ ጉዳይ ነው የሚመጣው ያኖሌ ጡት ቆረጣ ሃርማሙራ ያኖሌ ነው የሚባለው ያኖሌ ጡት ቆረጣ ጉዳይ ነው የኦሮሞ ህዝብ የአማራው ህዝብ ላይ እንዲያነሳሳ ያደርጋል ነው የሚሉት አኖሌ ጭፍጨፋ በትክክል የነበረ ነው ይሄ ራሱ ንቀት ነው የኦሮሞ ህዝብ አኖሌ ላይ ተጨፈጨፈው ቅድማያቱ እኮ የነገሩት ነው እኮ ያለው የቡርቃ ዝምታ ማንበብ አያስፈልገውም የቡርቃ ዝምታን ያስተዋወቁት እነሱ ናቸው የኦሮሞ ህዝብ እንደውም አላነበበውም እና ራሳቸው ነው ያስተዋወቁት እና የቡርቃ ዝምታ የኦሮሞን ህዝብ የማነሳሳት አቅምም የለውም ምክንያቱም ከዛ በላይ ያውቅ ነበርና ይሄ ጠቅላላ ስተት ነው ነው ይሄ መሰረት የሌለው ክስ ነው ዞሮ ዞሮ ምንድነው ቀላል ነው አንድን ሰው በዘር አንስተ ለማጥቃት ቀላል ስለሆነ የቡርቃ ዝምታ ያዘው እውነት መሸከም ያቃታቸው ሰዎች በቀላሉ መንገድ ነው ለማጥቃት ይሞክሩ ያሉት ግን አልሆነም ይሄው አምስተኛ ጊዜ እየታተመ ነው እንደገና ወደ ኦሮምኛ እየተረጎመ ነው ወደፊትም በተለያዩ በዶክመንተሪም በፊልምም እንሰራዋለን በዚህ አጋጣሚ ግን ኦህዴድ የህወሓት አሽከር ቢሆንም ያኖሌ ላይ ሐውልት በማቆሙ ደግ አደረክ እንለዋለን ማለት ነው እኔ ደጋፊው ነኝ የኦሮሞ ህዝብ በመሬቱ ላይ ስለሚነቅለውም ሆነ ስለሚተክለው ሐውልት የጎረቤቶቹን ፈቃድ መጠየቅ የለበትም ብዬ ነው ማለት ማንንም ፈቃድ አይጠይቅም ፊንፊኔ ላይ የትኛውን ሐውልት ልንቀል የትኛውን ልትከል የሚለው ፈቃድ አያስፈልገውም ስለዚህ ፈለገው መትከል ይችላል ባክብሮት እነኛ ወገኖች ማድረግ ያለባቸው ነገር ምንድነው አበባ ሄዶ ማስቀመጥ ነው ከሚኒሊክ ወንጀል ጋር ለምን ራሳቸው እንደሚያጣብቁ አይገባኝም ለምንድነው አንድ ወገን ብቻ እንደዚህ የሚቆረቆረው ለአንድ ሀገር አንድ ወገን ብቻ ከተቆረቆረ አንድ ችግር አለ ማለት ነው የሚዛን መዛባት የማዝነው ሊማሩ አለመቻላቸው በተደጋጋሚ የሚቀርብላቸው ትንተናም ማዳመጥ አለመቻላቸው ያሳዝነኛል በእውነቱ ማናቸው እነዚህ አሁን በአዲሱ መጽሐፌ የጀሚላ እናት ላይ እነኚህን ሰዎች ስም ፈልጌላቸው ነበር ማል ልበላቸው እነኚህ እነማን ናቸው ወያኔ ነፍጠኞች ርዝራጆች ምናምን ይላቸዋል እኔ ሳስበው ኢትዮ አማሮች የሚል ነው ስም ያወጣውላቸው ኢትዮ አማሮች ማለት ምንድነው በኢትዮጵያዊነት ስም ላንድ ወገን ለወይም ላንድ ቡድን የባህል የበላይነት የሚታገሉ ወገኖች ናቸው እነሱ ራሳቸውን የአንድነት ኃይሎች ይላሉ ትብብር ይላሉ ቅንጅት ይላሉ የተለያየ ስም ሊሰጡ ይችላሉ እኔ ግን እንደው ጨንቆኝ ማለት ነው ስም ስፈልግላቸው ኢትዮ አማሮች ያለፈው ታሪክ አመለካከት ተሸካሚ እስካለ ድረስ ታሪክ አልፏል እንላለን አሉ ሰዎቹ ሞተዋል የሰዎቹ አመለካከት ተሸካሚዎች ግን አሁን አሉ ስለዚህ ወራሾቹ ያመለካከት እኛ የልጅ የደም ስጋ ምናምን አይደለም ያመለካከቱ ወራሾች እስካሉ ድረስ አመለካከቱ ስርዓቱ አለ አሁን ወደ ዝርዝር ከገባን በጣም አስቸጋሪ ነው ግን የውሸት ታሪክ የነሱ ታሪክ ነው እነሱ ገዳ የሚባል ስርዓት እንደነበረ መነሳት አይፈልጉም ዋቀፈና ጥንቆላ እንደሆነ ይነግሩናል ኦሮሚያ ከባህር ውስጥ ወጥቶ ወይም ከሌላ ከማዳጋስካር መጥቶ የሰፈረ ነው ይሉናል እንደዚህ ይያሉ የሚሳደቡ ህዝብን የሚሳደቡ ሰዎች ቁጭ አድርገው ስለ ታሪክ ይነግሩናል እንግዲህ አሁን እንደዚህ ያለ ንግግር ከተጀመረ አላለው ነው ደግሞ ጥሩ የሁላችንም ታሪክ እናንሳ እነሱ የሚሉት ነው እኛ ደግሞ ምን እንላለን ቀዳማዊ ሚኒሊክ የሚባል ሰው አልነበረም ተረት የሰለሞናዊውን አገዛዝ ስርዓት ተረት ጽፎ የሸዋ መሳፍንትን ዘር በፈጠራ እኔ ራሴ ማድረግ ይችላል እንደዚህ ይያልን እኛ ማፍረስ ልንጀምር እንችላለን አንንካ የሚባልም ከሆነ ያንድ ወገን ብቻ አይደለም አንንካ የሚባለው ኦርቶዶክስ ቤተክርስቲያን በኩል እያፈኑ ለመግዛት ሲሞክሩ ነበር ባለፈው ምንድነው ያደረጉት አምቦ ላይ በዚህ አይነት መንገድ እያሸማቀቁ ህዝቦች ቋንቋቸውን ባህላቸውን ትውፊታቸውን እንዳይጠቀሙ እያሸማቀቁ የራሳቸውን ባህል ለማልበስ ነው የሚጥሩት አሁን አይሰራም
ባንድ ወቅት ሰርቶ ነበረ አሁን ጊዜው አልፎበታል ያ ዘመን አልፏል እና እነኛ ወገኖች ያው እስከ መጨረሻ ይሞክራሉ በዚህ አጋጣሚ የምነግራቸው ግን ያ ዘመን አልፏል መጪው ዘመን ሁሉም ህዝቦች እኩል የሚሆኑባት አፍሪካ ቀንድ ወይም ኢትዮጵያ